በ1957 ወርሃ ሚያዝያ በናይጄሪያ ካኖ ግዛት አንድ ህፃን ይህችን ዓለም ተቀላቀለ። በሀገረኛው ወግ የእናቱ አባት ስም እንዲያወጡ ተጠየቁ። ህፃኑንም አሊኮ ሲሉ ጠሩት። ትርጓሜውም ለሰብአዊነት የሚቆም ድል አድራጊው ሰው እንደማለት ነበር። በሙሉ ስማቸው አሊኮ መሐመድ ዳንጎቴ የምዕራብ አፍሪካዊው ቱጃርና ከመወለዳቸው ከ2 ዓመታት በፊት ህይወታቸው ያለፈው አልሐሳን ዳንታታ የልጅ ልጅ ናቸው። ሀብት በዘር ሆነ እንዴ እንዲሉ አሊኮ ከህፃንነት ጀምሮ ጣፋጭ ነገሮችን በሰፈርና በትምህርት ቤት ሳይቀር በማዞር ቢዝነስን የተለማመደና ለቢሊየነርነት የበቃ ሰው ነው። በካኖ ግዛት በሼክ አሊኮ ማሳ ማድራሳ ትምህርት ቤት ትምህርትን ብለው ጀመሩ። በመቀጠልም በካፒታል ሁለተኛ ደረጃ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ማጠናቀቃቸውም ይነገራል። በ1978 ቢርኒን ኩዱ ከተሰኘው የመንግስት ኮሌጅ የተመረቁት አሊኮ ዳንጎቴ በመቀጠልም ወደ ግብጽ በማቅናት ከአል አዝሃር ዩኒቨርሲቲ በቢዝነስ አስተዳደር በዲግሪ ተመርቀዋል። ከግብጽ መልስ ወደ ካኖ ሳይሆን ወደ ዋናዋ የሀገሪቱ የቢዝነስ መናኸሪያ ሌጎስ ማምረታቸውም ይነገራል። 4 ወንዶችና 3 ሴት ልጆች ያሏቸው አሊኮ መሐመድ ዳንጎቴ ባለቤቶቻቸው ግን ወደ ሚዲያ መቅረብ እንደማይፈልጉ የሚዲያ ምንጮች ያመለክታሉ። አሊኮ ዳንጎቴ ቢዝነስን ጀመርኩ የሚሉት በብድር ነው። የምነግደውም ሰዎች ሁልጊዜ የሚፈልጓቸውን የምርት አይነቶች ነው ይላሉ። ካጎታቸው $3000 ተበድረው ቢዝነስን የጀመሩት የአፍሪካው ቀዳሚ ቱጃር በመጀመሪያ ምግብና ጣፋጭ ነገሮችን በመሸጥ እንደጀመሩ ይናገራሉ። ከዚያ በፊት ግን እንደ ስኳርና ጣፋጭ ያሉ ነገሮችን በሚማሩባቸው ክፍሎች ሳይቀር ይዘው እየሄዱ በመሸጥ ገና በ8 ዓመታቸው ቢዝነስን ስለማለታቸው ይወራል። በ1970ዎቹ አጋማሽ ዳንጎቴ ግሩፕ የተሰኘ ኩባንያ በማቋቋም የሲሚንቶ አስመጭነት ፈቃድን ከናይጄሪያ መንግስት በማግኘት በሲሚንቶ ማስመጣትና በማጓጓዝ ቢዝነስ ውስጥ ስለመግባታቸውም ይወራል። በወቅቱ የሀገሪቱ መንግስት ለመሰረተ ልማት በሚል 16 ሚሊዮን ሜትሪክ ቶን ሲሚንቶ ወደ ሀገር ውስጥ እንዲገባ ውሳኔ ያሳለፈበት መሆኑ ደግሞ ሰፊ እድል ከፍቶላቸዋል። በ1977 የዳንጎቴ ኩባንያ ዳንጎቴ ግሩፕ ፓስታ፣ ጨው፣ ስኳርና ዱቄት ማምረት ጀምሮ ነበር። የአሊኮ ዳንጎቴ ትልቁ ቢዝነስ ማለትም ዳንጎቴ ናይጄሪያ ሊሚትድ እና ብሉ ስታር ሰርቪስ በሚል የተቋቋመው በ1981 ዓመተ ምህረት ሲሆን በወቅቱም ጨርቃጨርቅ፣ ነዳጅ እና ሪል ስቴትን ጨምሮ በርካታ ምርቶችን ለገበያ የሚያቀርብ ኩባንያ ነበር። ወደ አትላንታ ጆርጂያ በማቅናት ለተወሰነ ጊዜ በዚያው ስለመቆየታቸው የሚነገርላቸው አሊኮ ዳንጎቴ በ1998 ወደ ናይጄሪያ በመመለስ የሲሚንቶ ቢዝነሳቸውን አስፋፍተዋል። በወቅቱ በሌጎስ የነበረው የስኳር ማቀነባበሪያ ፋብሪካ በዓለም ሁለተኛውና ግዙፉ እንደነበር መረጃዎች ያመለክታሉ። በኮጊ ግዛት የተቋቋመው ኦባጃኑ ሲሚንቶ ማምረቻ ከሳራ በታች ካሉ ፋብሪካዎች ግዙፉ ለመሆን በቅቷል። በ2010 ደግሞ የደቡብ አፍሪካው ሴፋኮ ሲሚንቶን ድርሻ በመግዛት በአፍሪካም ያላቸውን አቅም አሳድገዋል። እንደ ኢትዮጵያም ባሉ ሀገራት የሲሚንቶ ፋብሪካ በመክፈት ለአህጉሩ የመሰረተ ልማት ግንባታ ትልቅ አሻራ ያስቀመጠ ነው የዳንጎቴ የሲሚንቶ ኢንዱስትሪ። የናይጄሪያ የወደብ አስተዳደር ባለስልጣን በኦፓፓ የወደብ ስፍራ የወደብ ማስፋፊያ በሊዝ እንዲሰራና የራሱ ወደብ እንዲኖረው በማድረግ የአሊኮ ዳንጎቴ ቢዝነስ በእጅጉ እንዲያድግ ሆኗል። ከ3 ዓመታት በፊት ደግሞ መቀመጫውን ኔዘርላንድ እስካደረገው ከፈረንሳዩ ፔጆ መኪና አምራች ኩባንያ ስቴላንቲስ ጋር በመሆን የፔጆ መኪና መገጣጠሚያ ፋብሪካ አቋቁመዋል። በሀገረ ናይጄሪያ ግዙፉ የዳንጎቴ ነዳጅ ማጣሪያ ጣቢያ በቀን 650,000 በርሜል ነዳጅ በማጣራት ወደ ገበያ ያቀርባል።
የቀድሞው የሀገሪቱ ፕሬዝዳንት ኦሉሴጉን ኦባሳንጆ የቅርብ ጓደኛ የሆኑት ዳንጎቴ በ2003 ለተካሄደው ምርጫ ብቻ 20 ሚሊዮን ናይራ ስለመስጠታቸው ይነገራል። በ2011 ደግሞ ፕሬዝዳንት ጉድላክ ጆናታን የሀገሪቱ የኢኮኖሚ ማኔጅመንት ቡድን አባል በማድረግ ሀገራዊ የኢኮኖሚ አስተዳደር ላይም እንዲሰሩ አድርገዋቸዋል። ለተለያዩ ችግሮች መፍትሄ እጃቸውን በሰፊው እንደሚዘረጉ የሚነገርላቸው አሊኮ ዳንጎቴ በ2014 ኢቦላን እንደመከላከል 150 ሚሊዮን እንዲሁም በ2020 ለኮሮና መከላከያ ደግሞ 200 ሚሊዮን ናይራ ስለመለገሳቸውም ይወራላቸዋል። የናይጄሪያን የሲሚንቶ ስኳርና ነዳጅ ኢንዱስትሪ ተቆጣጥረዋል በሚል ቅሬታ የሚቀርብባቸው አሊኮ መሐመድ ዳንጎቴ ለዋጋ መናር እንደ ምክንያት ናቸው ይባላሉ። እንዲያውም እንደ ቢዝነስ ዴይ ያሉ ጋዜጦች ከውጭ ከሚገባው ይልቅ የአሊኮ ዳንጎቴ ነዳጅ ውድ ነው ሲሉ ይወቅሷቸዋል። ጋና፣ ደቡብ አፍሪካ፣ ሴኔጋል፣ ሴራሊዮን፣ ካሜሩን፣ ኮንጎ፣ ዛምቢያ፣ ኢትዮጵያ፣ ታንዛኒያ፣ ኒጀር፣ ቤኒን፣ ኮትዲቫር እና ቶጎ የመሳሰሉ ሀገራት የዳንጎቴ የሲሚንቶ ፋብሪካዎች የተከፈቱባቸው የአፍሪካ ሀገራት ናቸው። አሊኮ መሐመድ ዳንጎቴ በናይጄሪያ ሁለተኛውንና ከፍተኛውን ሽልማት ግራንድ ኮማንደር ኦፍ ዘ ኦርደር ኦፍ ዘ ናይጀር የተሰጣቸው ሰው ናቸው። ይህም ከመንግስት ባለስልጣናት ውጪ ብቸኛው ግለሰብ ናቸው ሽልማቱ ሲሰጣቸው። አሊኮ መሐመድ ዳንጎቴ በአፍሪካ በሀብት ቀዳሚው ባለጸጋ ሲሆኑ በአሁኑ ወቅትም 28.1 ቢሊዮን ዶላር እንዳላቸው ብሉምበርግ አስፍሯል። በ2008 በፎርብስ የቢሊዮነሮች ዝርዝር ውስጥ ሲካተቱ አሊኮ ዳንጎቴ ያላቸው ሀብት 3.3 ቢሊዮን ዶላር ብቻ ነበር። እንዲያውም በ2010 የነበራቸው ሀብት ወደ 2.1 ቢሊዮን አሽቆልቁሎ እንደነበር ሲነገር፣ ነገር ግን የዳንጎቴ ሲሚንቶ ፋብሪካ ስራ ከጀመረ በኋላ ያላቸው ሀብት እንደገና ተመንድጓል። የዳንጎቴ ሲሚንቶ 86 በመቶ ድርሻ ባለቤት የሆኑት አሊኮ መሐመድ ዳንጎቴ የናስኮስ አላይስ ኢንዱስትሪ የዩናይትድ ባንክ ፎር አፍሪካም ባለቤት ናቸው። ዳንጎቴ የናይጄሪያ ቀዳሚው ቢሊዮነር ሲሆኑ በአፍሪካ አንደኛው ቱጃርና በዓለምም ቀዳሚው ጥቁር ባለሀብት ለመሆን በቅተዋል። አንዳንድ የሚወጡ መረጃዎች እንደሚያሳዩት ዳንጎቴ የእንግሊዙ ዩኒቨርሲቲ ባንክ HSBC ባለድርሻም ናቸው። እንዲያውም ሀብታቸውን የሚያስቀምጡት በእንግሊዝ ቨርጂን ደሴቶች ነው ይባልላቸዋል። በ2014 ታይም መጽሔት ከ100 በዓለም ተጽዕኖ ፈጣሪ ከሆኑ ግለሰቦች አንዱ ናቸው ሲል አስፍሯል። በቀጣዩ ዓመት ደግሞ ብሉምበርግ በዓለም ካሉ 50 ተጽዕኖ ፈጣሪ ሰዎች አንዱ አሊኮ ዳንጎቴ ናቸው ሲል ገልጿቸዋል። በ2016 የአሜሪካ አፍሪካ ቢዝነስ ማዕከል ምክትል ሊቀመንበር በመሆን እንዲያገለግሉ በአሜሪካው ንግድ ምክር ቤት ተመርጠው ነበር። አሊኮ መሐመድ ዳንጎቴ በያዝነው ሚያዝያ ወር 68ኛ የልደት በዓላቸውንም እያከበሩ ይገኛሉ። የአርሰናል ክለብ ደጋፊ የሆኑት አሊኮ ዳንጎቴ ከ6 ዓመታት በፊት ክለቡን ለመግዛት ጥያቄ አቅርበው እንደነበር ይታወሳል። በ2020 ደግሞ ሞሾድ አቢዮላ ብሔራዊ ስታዲየም እንዲታደስ ለናይጄሪያ መንግስት ገንዘብ ለግሰዋል። ናይጄሪያዊው ቢሊዮነር አሊኮ ዳንጎቴ በርካታ ዓለም አቀፍ ሽልማቶች ጎርፈውላቸዋል። እውቅናዎችም ተሰጥተዋቸዋል። ያም ሆነ ይህ ከችርቻሮ የተጀመረ ቢዝነስ አሁን በአፍሪካ ቀዳሚ ባለሀብት ለመሆን አብቅቷል ለአሊኮ መሐመድ ዳንጎቴ። ለዛሬው አበቃን። በቀጣይ ሌላ የኢኮኖሚ ነክ ታሪክ ይዘን እስከምንመለስ ሰብስክራይብ፣ ላይክ እና ሼር ማድረግ ሳትረሱ በያላችሁበት ሰላም